ጋይስ እንዴት ናችሁ? ሰላም ናችሁ? የኛ ሰላም ነን በጣም። ዛሬ በአዲስ ቪዲዮ ተመልሰናል። ለአራት አሁን አራት ሆነናል። ቀጣይ ደግሞ እያደግን ቪዲዮ ላይ አንዳንድ እህቶች ያስፈልጋል እንደ ልጆች ሚስቶቻችን ይዘና ያስፈልጋል። ሰማያትን ላይ እናመጣለን። ብቻ ሲንግል እሺ ወደ ቻርቱ እንሄዳለን ወገኖች። እሺ ሉሊ ያስጀምረን። ምን ይሆናል ጎል በዚህ ሰዓት? እስቲ አናሊዝ ስራል። እሺ ጋይስ ጎልድ ማለት ነው ላስት ዊክ ፕሪዲክት እንዳደረገ ነው የሄደው። ምክንያቱም አይ ቲንክ ወደዚህ ዞን ፎር አወር ዞን ፕሪዲክት አድርገናል እንደሚወርድ። እሱ ጋር ነው ደግሞ ማሲቭ ሁላችንም አራታችን መያዝ ነው የሚገርም ሴል ግድ ሴል 400 ፒፕስ ስለዚህ ዞን ጋር መጥቷል። የጠበቅን የነበረ ምንድን ነው ጎልድ ብሬክአውት ያደርጋል ወደታች ብሬክአውት ሲሆን ይህን ሎ ቴክኒካሊ ያደርገዋል ወይስ ላይ ያለው ሰፕላይ ዞን ፌል አድርጎ ወደ ላይ ፑሽ እናያለን ነበረ ያወራነው ላስት ዊክ። እንደምናየው ጎልድ ወደታች አልወረደም። ዲማንድ ዞን ሪስፔክትድ ነው። ሶ ዊ ሉኪንግ ቱ ሲ ሞር ሃይስ ማለት ነው። ይሄን ዞን ሪስፔክት አድርጎ ወደ ላይ ይወጣ ነው ማለት ነው። ስለዚህ ላስት ዊክ እንደዚህ ፕሪዲክት እንዳደረግነው ሙቭ ያደረገው አይመስላችሁ? አይ ቲንክ ጎልድ ኤክስፔክት እናደረግነው ወደታች አልወረደም መስለምናል። እኛ ሁሉም ሰው ጭንቅላት ውስጥ የነበረው ዲፕ ያደርጋል የሚለው ኢንፎርሜሽን ስለነበር ብዙ ጊዜ ደግሞ እንደ ትሬዲንግ ብዙ ጊዜ ምን የሆነ የምትሸወደው እሱ የሆነ ነገር ኤክስፔክት አደርጋለሁ። አሁን ለምሳሌ ጎልድ እየወረደ ስለነበር በቃ ሴል ውስጥ እየወጣ ከሆነ ደግሞ ባይን ውስጥ ነው እና ብዙ ጊዜ ሰፕላይ ዞኑ ዲማንድ ዞኑን ግን ዊኮልድ ይሄ ዲስስፔክት ካልተደረገ ግን ይህንን ላስት ቪዲዮ ላይ እንደተናገር ነው የሚባለው። ደግሞ አንድ ልጅ ሻውታውት ማንሆን ልጅ አናውቅም፣ ግን ኮሜንት ሴክሽን ላይ ለመኑ 82 ጋር ሪጀክት ያደርጋል እንጂ ወደ ታች ሌላ ሎወር ሎ ክሬት አያደርግም ብሎ ስለዚህ ትክክለኛ ፕሪዲክሽን ነው ወንድማችን የሰጠው። ኤግዛክትሊ እሱ እንዳለው እዚህ ጋር ባዮች በጣም ልክ ማድረግ እንችል ነበር፣ ጥሩ ኦፖርቹኒቲ ነበር። ግን ሜይ ቢ እኛ ቃላ ይወርዳል እንዳልከው ይሄ ዲማንድ ዞን ፌል የሚያደርግበት ነገር ይኖራል ብለን ገምተን ነበር። ግን እድልን ፌል ወደዛው ወጥቷል፣ ወደ ላይ በጣም ማሲቭ የሆነ ፑሽ አሳይቷል ማለት ነው። ሶ አይ ቲንክ ከዚህ በኋላ ይሄኛውም ሎ ፕሮቴክት ነው ብዬ የምገምተው ነው። እንዳለው ስልክ ተደውሏል፣ ኦዲዮ ይቆማል። ግን በዚህ መቀጠል እንችላለን። እንዲህ ከረፍ ይቆጥ ይላል ጃቆም ምስል ያው በዛውም የተሰበረው ሉሊ አስቸኳይ ጉዳይ አጋጥሞት ይሏል። ስለዚህ ወደኛ እንመለስና ሉሊ እንዳለው መጀመሪያ ማለት ነው ትናንት ቤኪ እንደተባለው ከመንዝሊ ከሃየር ታይም ፍሬም ትሬዳችሁን ብትጀምሩ ብለው ነበር አለ። ትናንት እንትን ነበር ኦንላይን ኮል ነበር ኦንላይን ላይ ዙም እንትን ነበረ ቴሌግራም ላይ ብለን ያወራ ነበር። ጥሩ ጊዜ ነበረ እና ከመልቲ ታይም ፍሬም ብትጀምሩ ብለው ነበር። ኦልሬዲ ቻርቱን የምታዩት እናንተ ሴታፑን ከሰራን በኋላ ስለሆነ ነው። ግን ያደረኩትን ነገር ወይ ደግሞ ሁሉ ጊዜ ትሬድ ሳደርግ የሚጠቀመው ፐርሰናሊ እዚህ ጋር ማርካውት አድርጊያቸው ነበር። ይሄ እንደምታዩት የመንዝሊ ካንድ ላይ ያለ ነው፣ መንዝሊ ቻርት ላይ ያለ ነው። መንዝሊ ካንድ ላይ መንዝሊ ሃይ እና ሎውን ማርክ አድርገናል። ስለዚህ ፕራይሱ በእነዚህ ሬንጅ ውስጥ ኢንቮልቭ ሊያደርግ ይችላል የሚለው ሁልጊዜ ጭንቅላታችን ውስጥ መያዝ አለብን ማለት ነው። ወደዚህ ላይ ሊመጣ ይችላል ወይ ወደዚህ ኤኒታይም ሊወርድ ይችላል። እዚህ ትሬድ የምናደርገው ከዚህ በታች ያለው አሁን እኔ አያሳስበኝም ወይ ከዚህ በላይ ያለው ደግሞ አሁን ከረንትሊ አያሳስበኝም። በዚህ ውስጥ ያለው ብቻ ነው ለእኔ ከረንትሊ ትሬድ ለማድረግ የምመለከተው ማለት ነው። ከዛ ከመንዝሊ ደግሞ ለማጥበው ወደ ዊክሊ እንመጣለን። ዊክሊ ማለት የሳምንቱ ቻርት ካንድል የምናይበት ማለት ነው። እዚህ ጋር እንደምታዩት ልክ ለዊክሊ እዚህ ጋር የዊክሊ ሃይ ካንድል እና ዊክሊ ሎ አለ። የዊክሊ ሃይ አለን፣ ዊክሊ ሎ አለን።
የባለፈው ሳምንት በአጠቃላይ እንደ አንድ ካንድል ሆኖ ለጀማሪዎች ስፔሻሊ የባለፈው ዲስታንስ ካንድል እንደ አንድ ሲመጣ ዊክሊ ሎ አለ። ማርኬቱ ስፔሻሊ በጣም ፎከስ የምናደርገው ከመንዝሊ ይልቅ መንዝሊው ትንሽ በጣም 30 ደቂቃም 30 ቀን ሙሉ ነው ተሰልተናል። ኤግዛክትሊ ያው ዊክሊ ግን በጣም ማተር ያደርጋልና ዊክሊ ላይ ዊክሊ ሃይ እና ዊክሊ ሎ በደንብ እናያለን ማለት ነው። እንደ ኤክስተርናል ሬንጅ መውሰድ ይቻላል። ኤግዛክትሊ ከዛ ከዊክሊ ወደ ዴይሊ እንመጣለን። ዴይሊ ላይ ትመጡና ሊትራሊ ትሬድ ከማድረግ በፊት ማድረገውን ነገር ሁሉ ነገር እያሳያችሁ ዴይሊ ሎ እና ዊክሊ ሃይ ማለት ዴይሊ ሃይ ማለት ነው። የፕሪቪየስ ዴይ ይሄ የዓርብ ዕለት ሃይ የዊክሊ ሃይ ሆኖ ስለዚህ ዓርብ ዕለት ስለሆነ ሃይ ሆኖ ስለዚህ ይሄኛው እንደ ፕሪቪየስ ዴይ ሃይ ወሰዱት፣ ይሄን እንደ ፕሪቪየስ ዴይ ሎ ወሰዱት። ፒፒ እንጨምርባቸዋለን እዚህ ጋር ዴይሊ ሎ ስንል ድንገት ሰኞ ዕለት ሲከፍት የሰኞ ሎ ሳይሆን ይሄ የዓርቡ የነበረው ዴይሊ ሎ ነው። ልክ ሰኞ ዕለት ካንድል ሲከፍት ግን እቺን ዲኤል ወደ ፕሪቪየስ ፒ እንጨምርበትና ፕሪቪየስ ዴይ ሎ የሚለው ምልክት ሰጠናል ማለት ነው። ይሄንን ማርክ ማድረግ የሚጠቅመው ምንድነው? ነገ ጠዋት ወይ ደግሞ ሰኞ ዋን ነገ እሑድ ነው። ሰኞ ዕለት ሲከፍት ማርኬቱ ሲከፍት የምንጠብቀው ወይ የዊክሊ ሃይ ወይ ደግሞ ዴይሊ ሃይ ማኒፑሌሽን ወይ ደግሞ የዴይሊ ሎ የፕሪቪየስ ዴይ ነው የዓርቡን ማኒፑሌሽን ኤክስፔክት የምናደርገው። ስለዚህ እነዚህን ቻርቶች ዋንስ አይደንቲፋይ ካደረግን በኋላ ቀጣይ የሚሆነው ማርኬት ስትራክቸሩን አይደንቲፋይ ማለት ነው። ማርኬት ስትራክቸሩ ከረንት ጎልድ ምን እያደረገን የሚለው ማርኬት ስትራክቸር ኑር ከራንች ነው ቴክኒካላይዝ ስለሰራ ኤቢ እንዳላቋረጥ ቀጥል። ከዛ የመጀመሪያው ሁሉ ጊዜ የምናየው 5 ነገሮችን እንጠቀማለሁ። ሁሉ ጊዜ የመጀመሪያ ቻርቴን ከፈትኩ በኋላ ማርኬት ስትራክቸሩ ወይም ኦርደር ፍሎ ማርኬቱ ወዴት እየሄደ ነው ያለው ወይ ደግሞ ከረንትሊ ጎልድ ምን አይነት አክሽን ላይ ነው ያለው ፕራይስ አክሽን ነው። ስለዚህ ፕራይስ አክሽኑ ስናይ ደግሞ ወይ ደግሞ ከረንትሊ ጎልድ ምን እያደረገ ነው የሚለውን ቼክ ለማድረግ ስናይ ማውስ 2 ማውስ ይዘን ስናይ ከረንትሊ አትሊስት እነዚህ ስትሮንግ የነበሩ ሰፕላይ ዞኖች አንድ ሰፕላይ እና ዲማንድ ትናንትም ስል ነበር ቤኪ ካስታውስክ በጣም መጥፎ የሆነ ጥሩ ስትራቴጂ ነው፣ ግን አት ሴም ታይም ደግሞ ሉዝ ልታደርጉበት ትችላላችሁ። ለምን ካልከኝ በጣም ሊኩዊዲቲ ኤሪያዎች ናቸው። ሰፕላይ እና ዲማንድ ብለህ የምትወስዳቸው ስትሮንግ ባይ እና ስትሮንግ ሴል ኤሪያ አሁን ለምሳሌ ስታየው ሰፕላይ ዞን ነው፣ 4 አወር ላይ ነው ሰፕላይ ዞን ላይ ኢንተርናል ሬንጅ ሲሆን ስትሮንግ ሰፕላይ ዞን ነው። ማርኬት ሺፍት አለ፣ ብሬክ አድርጓል። ሁለት ካንድል ሪጀክሽን እኮ ሰጠ። እንዲያውም ላይቭ ላይ ገብታል ነበር የዚህን ጊዜ ያዳሚ 25 ላይ ሴል 25 ላይ ሴል 25 ላይ ሴል ሲሉ ነበር። አትሊስት ከ25 እስከ ስንት ወርዷል? 10 ምናምን something pips ወርዷል ወደ ታች። ስትሮንግ ዞን ነው ሪያክት አድርጓል፣ ግን ኢዝሊ ማኒፑሌት እኮ ላይፍ ትሬድ ላይ ነበር። ግን ለምንድን why does it manipulate እንደ ሊክ ከሆነ አንተ you're on the wrong side of the market ብዬ ነው የማስበው። ምክንያቱም ቡሊሽ ትሬንዱን ጀምሯል። አንሚቲጌት ኦርደር ኦልሬዲ ማርኬት ሺፍት አለሽ ጋር like usually ያየው የቱ ጋር እንትን እንዳደረገ ትንሽ ኢንጀክሽን ያሳየው on the order block ነው እኮ ኤግዛክትሊ እሱ ይሄኛው ስትሮንግ ነው ሪአክሽን ሰጠ። ከዛ ግን ገንጥሏቸው ነው ሄዱ ሁሉንም ሰፕላይ ዞን። ምክንያቱም ኦልሬዲ እዚህ ጋር ማርኬት ሺፍት ስላለ ይሄ ኤግዛክትሊ ግን ማለት ነው እዚህ ጋርም ሺፍት እዚህ ጋርም ሺፍት ምናምን ቢኖር ትልቁ on the bigger picture ማርኬት ስትራክቸሩ ዴይሊ ላይ ቡሊሽ ነው። ለዛ አንተ ዋንስ ይሄ ሙቭ ሪትሬስመንት ነበረ፣ ይሄ ግን ኮንቲኒዩዌሽን ነው። ኤግዛክትሊ ለዛ ነው የምንሸወደው ብዬ ነው ማስበው እንጂ ሰፕላይ ኤንድ ዲማንድ በጣም ጥሩ እንትን ነው፣ ግን ኢዝሊ ሊኩዊዴትድ ልትሆን ትችላለህ። በጣም ጥንቃቄ ይፈልጋል። የሆነ እንደዚህ ቦክስ አስመረ ቦክሱ ላይ ሲመጣ 50% ከዛ ሽፍት ተብቀሰል ምናምን አይሰራም። እሱ እንደውም አይ ቲንክ ኤክስተርናል ሬንጆች ላይ በጣም አሪፍ ነው። ላይክ እዚህ ጋር አሁን ለምሳሌ ምንም ችግር የለውም፣ ግን ላይክ ውስጥ ላይ ስፔሻሊ እዚህ ጋር አሁን ላይክ እዚህ ጋር ጠብቀ ሴል ያደርጋል ረጅም እንትን ለማድረግ ሪቨርሳል ኤግዛክትሊ። ለዛ ነው ማርኬት ስትራክቸር ወይም ኦርደር ፍሎውን በጣም ማተር የሚያደርገው እሱ ነው። ከረንትሊ ምን እያደረገ ነው? ለምሳሌ ወደ ላይ ቡሊሽ ለሆነ ማርኬት ባይንግ ወይም ዲማንድ ዞን ስትሮንግ ነው፣ ቤሪሽ ለሆነ ማርኬት ሰፕላይ ዞን ስትሮንግ ነው። በዚህ ማርኬት ስትራክቸሩ እና ኦርደር ፍሎ በጣም ማተር የሚያደርገው እሱ ነው። እሱን አይደንቲፋይ ማድረግ ማለት ነው። እና ቅድም ዶሌ እንዳለው ዴይሊ ላይ ስትሮንግ ቡሊሽ ሙቭመንት ነው። ናት ኦንሊ ዴይሊ ግን መንዝሊ ኢቨን ኦልሞስት ፎር ዘ ፓስት 5 years ይመስለኛል ጎልድ ወደ ላይ ጎልድ ዝም ነንስቶ ታይም ደግሞ ፓወር ነው። በዛ ሃየር ታይም ፍሬም ሞር ፓወርፉል ናቸው። ኢስ ጀስት አ ፑል ባክ ነገር ነው። ቴምፖራሪ ፑል ባክ ነው። ግን the only thing እኮ እኛ አሁን እኔ ትንሽ ይወርዳል ብዬ ራሱ እንድገምት ያደረገኝ እቺ ዞን ነች። እዚች ጋር ይሄ ቫሊድ ነው ወይ ብሬኩ የሚለው በጣም በቃ አጠራጥሮኝ ነበር።
ምክንያቱም ይሄ ብሬክ ባያደርግ ኖሮ እና ሪትሬስ እያደረገ ቢቀጥል ይሄ ወደዚህ ሎ መወዳችን አይቀርም ብዬ ነበር በቦዲ ክሎዝ ባያደርግ ኖሮ እና እሱን እያየሁት ነበር። ዋንስ ግን ይሄ ብሬክ ሲያደርግ 4 hour ቡሊሽ እንደሆነ ዞን ያለው እሱ ነው ኤግዛክት። አሁን ይሄንን ሎ ቴክ አደረገው አይደለ እዚህ ጋር ይሄ አሁን ትንሽ ማርኬት ስትራክቸር ክራሽ ኮርስ ማለት ነው። ይሄንን ብሬክ ሲያደርግ ምን ሆነ ቤሪሽ ሆነ። ከዛ ግን ሪትሬስመንት ሰጠክ። ከዛ ግን ቼንጅ ኦፍ ካራክተር አለው። ይሄ ግን ኦን ዘ 4 hour ይሄ ሃይ ነው አይደለ ሎውን ክሬት ያደረገው። ዋንስ ዲስ ሃይ ጌትስ ብሮከን 4 hour ወደ ቡሊሽ እየተቀየረ ነው which is why ይሄ ሎ ፕሮቴክትድ ይሆናል ማለት ነው። እንዲህ መጥቶ ማርኬቱ just gonna bounce up and keep going up። በጣም ደግሞ ሎንግ ታይም እኮ ነው like that was in መቼ ነው የኛው 4 hour like መንዙ ሲጀምር የነበረው ነው ሎ ሶ እቺ አሁን ሜቢ ወደ ላይ ብሬክ ባያደርግ ኖሮ ወደ ታች ኤክስፔክት ማድረግ እንችል ነበር። ግን አንዳንዴ ስፔሻሊ ሎወር ታይም ፍሬም ላይ ለምሳሌ 5 ሚኒት 15 ሚኒት ላይ እንደዚህ አይነት ብሬኮች አሳማኝ አይደሉም። የሆነ በደንብ እንዲዘጋ ነው ኤክስፔክት የምታደርገው ገባ እንዲመቶ ማለት ነው። ትንሽ ዊክ እንዲህ ብቻ ሳይሆን በደንብ ከወጣ ነው በቃ አምነህበት እዚህ ጋር ብሬክ አድርጓል ሪሴትመንት and then you keep going up exactly። አሁን ግን በደንብ አላመንኩበትም ነበር። ግን once I saw ይሄንን አሁን ሪሰንት ቡሊሽ ቼንጅ ኦፍ ካራክተር ብሬክ ሲያደርግ አሁን you know በቃ next week ምን ስዊንጉም ኢንተርናሉ ቡሊሽ ሆነ ኢንተርናሉ ቡሊሽ ከሆነ ደግሞ ስዊንግም ቡሊሽ ነው የሚሆነው ማለት exactly። ስለዚህ as long as ይሄኛውን ላይን አሁንም ቢሆን ከረንት ላይ ያለውን ይቅርታ በጣም ወደ ክሊክ ተመልሳለች። ይሄኛው as long as እቺኛውን ኪፕ የሚያደርጋት ከሆነ አሁንም ይሄኛው ፕሮቴክት ዴሊሎ ፕሮቴክት እስከሆነ ድረስ ይሄ ዴሊሎ ነው። ይሄ ዴሊሎ ነው ዲማንድ ዞን ነው አንድ ነው። አዎ በጣም ታይሆነ ኦኬ። ወደ ኔክስት ዊክ ፕሬዲክሽን ሄድ ግን ያወራን በዛው የገባን ነው። ግን አይዲሊ ማለት ነው ጋሽ ይሄን ልክ ቴክሲ ይደረግ አላርሞሎች ሰል አድርጌ ነበር። በጣም ብዙ እኮ ይላል እስቲ ላ ግን ያው ፈርቼ ቶሎ ነው ስካልፕ ያደረኩት instead of like 170 ይሄን ነበር ታርጌት ያደረኩት። ታቻያው ዴሊ ነው ይሄኛው እዚህ ድረስ ላይ መጣ ይችላል I'm not sure። ግን እዚህ ጋር ሳስቶ ፕራይስ ከገባ like ሜይ ማርኬት ኦፕን ሲያደርግ በጣም አሪፍ ዳምፕ ነው ለኛ like I mean personally to confirm about especially ለኔ መምጣቱ ደግሞ አይቀርም። ኢቭን ይሄኛው ብዙውን እንኳን ብሬክ ቢያደርገው ሊመለስ ይችላል ቢያስባለው ባይ ዘ ዌይ ምን እንዳስተዋልኩት ታውቃለህ the past couple of 2 weeks ምናምን ማርኬት ኦፕን ጋፖች እንዴት ሪአክት እንደሚያደርጉ እንዲያውም ኤቪ በአንድ ትሬድ በአንድ ሳምንት ሙሉ ባይሰራበት እሱ እንዳይሆን ላሳይክ አይ ቲንክ እቺ ነች ያው ይሄን ጋፕ ተቃርቦ ወደ ላይ እዚህ ይሄን ጋፕ ያው ሴም ዋት ታች ኢት ወደ ይሄ ነበር ላይክ ለትላንትና ሴል ኮንፈርሜሽን ላይክ ያው ጋፕ ነው አንድ ሪጀክሽን ወጣ እንደገና ይሄ ደግሞ ኢትስ ላይክ ፎር አወር ነው አይደል ቸርት እዚህ ጋር ኤክስተርናል ሬንጅ እዚህ ጋር ኤክስተርናል ሬንጅ ላይክ ይሄን ኤሪያ ባዶ አድርገን ብናየው በሁለቱ መካከል ነበር ፕራይስ ትሬድ ሲያደርግ የነበረው በት ይሄኛውን ላይክ ቢገር ላይክ በጣም ትልቅ ሬንጅ ሂት ሲያደርግ ላይክ 100 ምናምን ፒፕ ድሮፕ አደረገ and usually it's expected like ይሄን አማውንት ቴክ ቢያደርገው like እኛ እንደ ሴል ቢሆንም ትንሽ ወደ ላይ ፑል ባክ ይኖራል the same is true like on this range ቴክ አድርጎት ብዙ ጊዜ ኮንቲኒው ያደርግም የተወሰነ ትሬስመንት ይኖረዋል እስከዚህ ዲፐር ላይክ እንዳላችሁት እዚህ ጋር ከመጣ በጣም ጸዴ ነው። ግን እኔ እንጃ I don't know እስኪ ከርንትሊ ጎል አንድ የመውጣት ሲጀምር ይወጣ በጣም ውል ያስፈራል you never know plus fundamentals ደግሞ አሉ ማክሰኞ ዜና አለ ሮብ ዜና አለ አሁንም ኦሬዲ የተነገሩ ነገሮች አሉ ትራምፕ ራሻ ላይ ታሪፍ ሊጨምር ይችላል exactly ምናምን ብዙ ነገር አለ ሶ ሉክ አረጋቸዋለሁ ዩክሬን ሰርፕራይዝ ኒውስ ሊያደርግ ይችላል ሶ fundamentals በጣም ዋች አውት ማድረግ ፕላስ ደግሞ የፕሪቪየስ ዊክሊ ሃይ አካባቢ ነው ከረንትሊ አሁን ሬንጅ እያደረገ ያለው ይሄኛው በዴይሊ ካንድሉ ሰፕላይ ዞን ላይ ነው ከረንትሊ የዴይሊው ስለሆነ ነው እንደዚህ የረዘመው የዴይሊው ካየው 50% ላይ ነው ሪአክሽን አሁን እያየን ያለ ነው። ከዛ በኋላ ደግሞ ዊክሊ ሰፕላይ ዞን ላይ ነው እዚህ አካባቢ አሁን ኤኒ ማርኬት ሽፍት ካለ ቴምፖራሪ ሾርት እስቲ 50 ሚኒት ላይ እስቲ ይሄንን ራሱ ያ አይ ቲንክ ሽፍት ያለው ይመስለኛል። ለንደን 4 hour ፌቨሪ ጋፕ ላይ ሪአክት ያደረገ ነው። አሁን ግን 50 ሚኒት ላይ አሁን ለምሳሌ አሳማኝ ብያው የሚቆጥረው ከዚህ ሎ ከኒውዮርክ ሴሽን ነው ኢንዲኬተር ነው ቤኪ ኤጂያ ምናምን ስኪል ዞኖች ቆይ ላጥፋለ አሻት አይ ስቲል ዞንስ ይሄ ሎ አየከው እቺ ሎ ብሬክ የተደረገች ያው ቫሊ ብሬክ ኦፍ ስትራክቸር ነው አይደለም የሚለው አሁን ብዙ ጊዜ አንደኛ ዲስፕሌስመንት ካንድሎች አሉ 1 2 3 ፌር ቫሊ ጋፖች አሉ ቤሪሽ ማለት ነው
እና እሱን ብሬክ አድርጎ ሪትሬስመንት ከዛ ድጋሚ ሁለተኛ ደግሞ ቼንጅ ኦፍ ካራክተር እያየክ ነው ኢንሳይድ ሁለተኛ 5 ሚኒት ላይ ደግሞ ሌላ ብሬክ ኦፍ ስትራክቸር ነው ሶ ዳትስ ዋት አም ሴይንግ አሁን ቴክኒካል አናሊሲስ ላይ it's starting to ዶሚኖ ኢፌክት ነው ገባ 15 ምናምን እያለ አሁን ቬሪሽን ነው ከዛ 4 hour retracementን ኤክስፔክት ማድረግ የጀመርን ነው ግን ያስባሉ you never know like once if the time ይሄ ክሎዝ አሁን እኔ እንደዚህ አይነት ክሎዞች ቴክኒካሊ አያሳም አትሊስት 30-20 ፒፕ የሄድ አይነት ክሎዝ ቢሆን ሞር አሪፍ ነው ግን እስቲ እና ስታየው እንትን አለው ይሄኛው ብሬክ ኦፍ ስትራክቸር አለው ይሄኛው ሎ ይሄን ሃይር ከዛ ይሄ ደግሞ ብሬክ አድርጎታል እስቲ መቶ ብሬክ አደረገው ሰማው currently 15 ሚኒት ላይ እንደ ቤሪሽ ነገር ነው የሚታይ ኤግዛክትሊ 15 ሚኒት ደግሞ ቤሪሽ የሆነ ከዛ 5 ሚኒት ውስጡም ሪትሬስመንቱም ቤሪሽ ሆነ ያ ግን እስቲ ማርኬቲንግ ዞን እናያት ኤግዛክትሊ እቺኛው ዞን ከሷ ካኔት ብሬክ ሃየር ታይም ላይ ኦርደር ብሎክ ነው በጣም በረጥ ነው ስለዚህ እስታው ይሄንን ሄደን ነው ይሄኛው ዞን ብሬክ የሚያደርገው ከሆነ ሪቴስት ካለ ፍሬሽ ሰፕላይ ዞን ከዚህ አካባቢ ጥሩነቱ እዚህ አካባቢ ሴል ለማድረግ አሪፍ እውነት ነው የምናገር እስቲ 1 hour ላይ ነው ግን ማርኬት ኦፕን ደግሞ ይነቨር ነው like ወደ ላይ ከፍ ብሎ ከፈተውስ ዩዥሊ ግን ይወርዳል like ከፍቶትም ቢሆን ብዙ ከዛ ነው ማንም ማርኬቱ ሲከፈት ኦርደር ኤክሲኪዩት አያደርግም ስለዚህ unless like carrier we can like WhatsApp ላይ ተነስተሲ እሺ ግን ጋይስ እዚህ ጋር ምን አለ ማርኬቲንግ ባላንስ ክሬት ሞቶ እሱ ነው ምን ፎርዋርድ ኤፒጂ አለ ስለዚህ ከሱ ሪአክት ያደረገም ስለሆነ ወደ ላይ ሊወጣ ይችላል ስለዚህ ይሄኛው ግን ብሬክ ከተደረገ በቦዲ ክሎዝ ካደረገ ከዛ በኋላ ሾርት ለማድረግ መውሰድ በጣም ኮንፈርም እንዲያደርግላችሁ ስፔሻሊ ከረንትሊ አሁን በጣም ስትሮንግ ባይ ሙቭመንት ላይ ሞመንተም ላይ ስለሆነ ስለዚህ አይ ቲንክ ቦዲ ክሎዝ ካደረገ ነው እንትን መሳል የሚችለው ፓዝል እስቲ ጎዝ ነው ፓዝል ስካውት ፋክተር ግን ፓዛችን አይ ቲንክ እዚህኛው ውስጥ ነች ፓዝ ስታር እናደርጋታለን አጀመረሽ አሁን ምን ታደርጋለህ መሰለህ ማርኬት እዚህ ጋር ነው የዘጋው ሰኞ ሲከፈት ቦዲ ክሎዝ ካደረገ ኢንቨርስ ይሆናል which means we have more bearish volume ከዛ እዚህ ጋር ሲመለስ ጠብቀና እስከ ዴሪዎች ቲፒ አሁን ያዝነውን ይዞ መውጣት ኤግዛክትሊ ላይክ ስር ላይ ደግሞ በቃ ዴሊ ዲማንድ ነው ግን ማለት ነው እሺ አይ ቲንክ ይሄ የእንቱንም በፊብ ሌቭልም አይ ቲንክ 50% ነው 50 ነው አረ ክሎዝ 15 ያልፋል ግን ያው አይገፋም አራውንድ 15 ነው 50 እና 61 መሃል ላይ ያለው ከ50 በታች አይደል እንደው በጣም አሪፍ እኮ ዲስካውንት ላይ ነው ከ50 በታች ከዛ ላይ ገዛን we could aim for like ግን ከዚህ ጋር ይልቅ ይሄኛው ኤግዛክትሊ ለምን ጋፕ አለው ይሄ ኢምባላንስ አለ ይሄ እኮ ነው like tricky thing like ቲፒ መውሰድና ለመውሰድ like 50% ላይ ተወስዷል ወይስ ውሰድ ከዛ በኋላ the rest of it ማለት ነው ድጋሚ ገባ አሪፍ ፖዚሽን ጠብቅ ለዚህ ነው አሁን ለዚህ እሺ ከዚህ ላይ አሁን ኤቢ እንደዛ ነው የሚያደርገው ቤኪ ፓርሻል ነው የሚወስደው እኔ በሞት ፓርሻል አልወስድም ሙሉ ቲፒ ስኪና እኔ ጠብቀዋለሁ ያው መጥፎ ነው አይመከረም viewers ግን ያ ከዛ አይዲያል ነው ለመውሰድ በጣም ፐርፌክት ነው ከዚህ never ነው ወይ ደግሞ ማይት like ቲፒ ሳይነካ ዝም ብለ እዛው ኤሪያ ጋር ግን most definitely ግን ከዚህ ባይ ሊያደርግ ይችላል እዚህ ጋር ከወረደ ደግሞ even more sure የሚሆነው ባይኛው ሁለተኛ እዚህ ጋር ከወጣ በጣም ብዙ ጊዜ እሺ 50 አሪፍ ነው ይሄኛው ግን ዲማንድ ዞኑ ይሄኛው እኔ I take this as ያስመረንበታል ኢምባላንስ ነው ግን ይሄ እንደዛ እንዳለ ክሊንቻርት አታቁም እንዴ ብሏል ሰውየው ኤኒዌይ ልናጨማልቀው ነው ጋፕ አለሽ ጋፑን ላጥፈው ለማንኛውም በቃ ጋፕ አይ ቲንክ ኢንሳይድ ኦፍ ዘ ዲማንድ ዞን መሰለኝ ኢንሳይድ ኦፍ ዘ ዲማንድ ዞን ኤግዛክትሊ ዲማንድ ዞን እና ጋፕ ደግሞ አላይን ሲያደርግ ኮንፈርምስ ዘ ዞን ምክንያቱም እዚህ ጋር የነበረው ኦርደር ሶ ሃይ ዳት ካንድሎቹ አንደኛው ከፍቶ ሌላኛው ኢምባላንስ ማለት እኮ ያ ነው ቤሲክሊ የፕሪቪየስ ፕራይስ የዘጋበትን ቀጣዩ ካንድል ሲከፍት ወደዛው ኦፕን ፕራይስ አልተመለሰም ኤግዛክትሊ which means በጣም ሃይ ቮሊዩም ያለው ዛይ like for like ስንት hours ኮኖ ባያረገ 1 2 3 almost like 20 like so ከዚህ ዞን ይልቅ ይሄኛው ዞን more strong ነው ስለዚህ confident to trade I think we can short እዚህ ጋርና እዚህ ጋር ዞን ጋር ሲመጣ ደግሞ በጣም አሪፍ ባይ መስጫ እኔ ፐርሰናሊ እዚህ ዞን ድረስ ቢመጣ በጣም A++ ሴትአፕ ነው አይዲያል ባይስ በጣም አይዲያል እና ደግሞ ማርኬት ሺፍት ካውንት እንዳታረጉት ብዙ አሁን ለምሳሌ እቺን ወርዳ እቺኛዋን እንደ ማርኬት ሺፍት አይታችሁ በቃ ሎወር ሎ ይሄ ነው ሃየር ሎ ይሄ ነው ሃየር ሃይ ይሄ ነው
ጭንቅላታችሁ ውስጥ መሆን ያለበት ማርኬት ከዚህ መጣ ከዚህ ተጋጫ ወደ ላይ ወጣ እዚህ ጋር ዳውን ትሬንድ የነበረውን እንደ ቼንጅ ኦፍ ካራክተር ወይ ደግሞ ማርኬት ሺፍት ልንለው እንችላለን። ይሄን አርጎታል። ይሄንን ግን ሺፍት የፈጠረ የትኛው ሎ ነው? ይሄኛው ነው። ሃየር ሎ ሃየር ሃይ ይሄ ነው። እዚህ ጋር ምንም ነገር ሀፕን ቢያደርግ ምንም አይነት ማርኬት ሺፍትም ወይ እንደ ቼንጅ ኦፍ ካራክተር አይ ሴል ሆኗል ማለት አንችልም። አስሎንጋዝ እቺ ሎ ቴክ ተደረጋል ቅድም ዶሌ እንዳለው ብሬክ ከተደረገ በቦዲ ክሎዝ ካለው ሜቢ ዊ ካን ሴይ አሁን ሾርት ልናደርግ እንችላለን። አስሎንጋዝ ይሄ ሎ ፕሮቴክትድ እስከሆነ ይሄ ዲስሪስፔክት ቢደረግ እንኳን still buy like still buy that's previous order block የነበረበት exactly more confirm የሚያደርገው ይሄኛውን ዞን ማለት ነው። supply እና demand ላይ ስፔሻሊ አይ ቲንክ ይሄኛው ዞን በጣም ስትሮንግ የሆነው እየተንገጫገጨ ነው ወደ ዞን የመጣው እና እነዚህ ቴክ ያደረገ ቀስ እያለ ነው የመጣው። አሁን እንዲያውም ይሄኛው ዞን ላይ ሪያክሽን ቢያሳይ ስለዚህ ትንሽ ቻርቷን እንደዚህ ብናረጋት እዚህ ጋር 1-2 ቢል ለምሳሌ ወይ ኤንን እንደዚህ እናርገውና የተወሰነ ሊኩዊዲቲ ጀነሬት እንዲያደርግልን እንኳን ብንታገሰው እዚህ ጋር ሪአክሽን እንደዚህ ቢያሳይ ምናምን እንደዚህ እያለ ቢወርድ እንዲያው ቀስ እያለ ቢወርድ ሞር ስትሮንገር ይሆናል። ምክንያቱም ይሄ ሊኩዊዲቲ ነው አንዴ ዱ ካረጋው ይሄን ቀስ እያለ እዚህኛው ጋር ሪአክሽን ያሳየን ይሄ ዲማንድ ዞንም አሪፍ ነው ምናምን ብለ you can take buys የተወሰነ ሪአክሽን ኮ ትሬድ ልታደርገው ሾርት ተርም ከዛ ግን ደግሞ ይሄን ብሬክ ሲያደርግ even more confirmation እቺም ደ ሊኩዊዲቲ ነች እዚህ ጋርም የሆነ ነገር እንትን ይሆናል። ስለዚህ ሎዎቹን በሙሉ አጽድቶ ከሆነ እንዲያውም ይበልጥ በጣም ቆንጆ ባይ ነው የሚሆነው። እዚህ ጋር ሹሬም ተነ እስቲ ፌብናችን ላይ ማለት ከዊክሊ ሃይ ከሚለው እስከ ዴይሊ ሎ እስቲኛው ዊክሊ ሃይ የትኛው ነው? ከዚህኛው ከዊክሊ ሃይ እስከ ዴይሊ ሎ ወይ ደግሞ ዴይሊ ሃይ እስከ ፕሪቪየስ ዴይ ሃይ ነው አሪፍ እዚህ ኢንትረስት ካውንት ለማድረግ ነው you're right ደግሞ ስለዚህ ዞን እንደዚህ ስታረገው so currently አሁን ያለበት ሾርት ለማድረግ አሪፍ ነው። አሁን ፕሪሚየም ላይ ነው ያለው ባይ ለማድረግ ግን ይችላል አይሁን even እዚህ በጣም ለዛ እሱን ማየት ነው። ግን በታችኛው ብታረገው እሱ ቀደም የቀደሙ ማለት ነው። አሁን ስለዚህ ቢሎ 50 ነው 50 ነው እቺኛው ዞን አናቷ ላይ 50 ነች። ግን ይሄኛው በጣም ያሳምናል። for buys you have to like reverse the fib because a codes above ግን ከ50 በታች above 50 ነች። አይ እንዲህ ብናረጋው ስቲል ከ50 በታች ነው የሚሆነው። ይቅድም ሰሳው ላይ ነው ወብስ ዘጋው ያ ኤግዛክትሊ ይሄ በጣም ጸዴ ዞን between 61 75 አንተ ተወዶ 75 ኤቢ 75 ኢቨን ማርኬቲንግ ባላንስ ላይ እንኳን ብትገቡ ደፍረ እንኳን ማርኬቲንግ ባላንስ ላይ ብትገባ በጣም 75% ላይ ነው። ስቶፕ ሎስን ግን በተሻለ መጠን ከዚህ በታች አይ ሺፍት ካለ ከሺፍት በጣም ሩቅ ነው። ለምን ሺፍት ካለ ነው ሴፍ እኮ አንተ እኮ ላቅ እንደምትባል አሁን እዚህ ጋር 01 ጋር 200 ፒፕ but reward ነው like ሪዋርድ ማ ብዙ ነው። one no core risk reward ነው 01 67 imagine like it's like አረ ይሄንንማ ይሄን እዚህ ጋር ማባይ ከገባ በቃ እስከሱኛው እስከ ያለ እንደ ትራንስፖርቴሽን እንደ ትራቨል ያርክሜድ exactly አንተ ጋር ላይ ተወሰነ ትወስዳለህ ትወርዳለህ ድጋሚ ትጫናለህ ትሄዳለህ like on the big move like ትሬዱን ከገባው on the smaller moves like adjust ማድረግ የቱ ከመጣት እንዳለበት like discount range ላይ እየገባ ባይ ማድረግ ነው። ስክሪን ሪከርድ ማቆም እስኪ ድረስ ነው ይሄ አሁን ያቆመው ስለቀየርክ ነበር እኮ ነው ነበር ስለቀየርክ ነው ያቆመው። ቀጥል ታብ ሲቀየር ታብ ያቆማል። ኦኬ እሺ ስለዚህ አይ ቲንክ በቃ ፌብናቺያችን ላይ ነው ያያየን ነበር። የትኛው ጋር እንደቆመ አላወቅንም። ቆሞ ድጋሚ ነው የጀመረው። ስለዚህ ፌብናቺ ላይ ስናየው አሁን ከረንት ላይ ያለው እንደሆነ ማርክ እንዳደረግነው ዊክሊ ሎ እና ዊክሊ ሃይ ላይ እስከ ዊክሊ ሎ የሚመጣ ከሆነ በጣም ብዙ ፒፕ ነው። ስለዚህ ሜቢ አሪፍ ሴል ካገኘን አሪፍ ሾርት የምናደርገው ቅድም እንዳለው እቺኛው ማርኬቲንግ ባላንስ 4 አወር ላይ ያለችው ዲስፔክት ከተደረገ ለሴል አሪፍ ፖዚሽን ይኖራል። ይሄ ቴክስ ኪደረግ ግን እኔም ፐርሰናሊ ምንም አይነት ፖዚሽን አልወስድም። ስፔሻሊ ሰኞ አዲስ ቀንት ነው አትሊስት እንትኑ ማየት ፈልጋለሁ ማርኬቱ እንዴት ነው ሬንጅ ያደርጋ ያለ ኤግዛክትሊ እንደልቷ ሎሊ አንተ ሪከርድ ያደርግ ነው ፊቡን እንደልተው ከዛ በኋላ ቅድም ሎሊ እንዳለው እቺኛው ማርኬቲንግ ባላንስ እንጠብቃለን። ከዛ በኋላ ሪቴስት ካለ ኒው ፍሬሽ ሰፕላይ ዞን ክሬት የሚያደርግ ከሆነ እሱ ላይ ጠብቀን እስከታች ድረስ ልናደርግ እንችላለን። ስለዚህ ዲፐር ሪትሬስመንት እስከ ዊክሊ ሎ ላይወርድ ይችላል። እዚህኛው ላይ ተጋጭተው እዚህኛው አሁን ከነዚህ የምናየው ላይ ተጋጭተው ሊሄድ ይችላል። እዚህ ድረስ ላይወርድ ይችላል። እዚህ ጋር መተን ደግሞ አሪፍ ማርኬት ሺፍት ካለ
ስቲል ባይ ለማድረግ ሬዲ ነን ብሬክ ኢቭን እያደረግን በተለይ ሆልድ ካረገ ደግሞ እቺ መሀል ያለችው ላይን ግን it seems unlike I don't know ለምን እንደሆነ አላውቅም ወደዚህ አይወርድም ወደዚህ ለመውረድ ስል እቺ ሆልድ አታረግም ይሄኛው ዞን ፕሮስቲ ዊል ሲ ኤግዛክትሊ ምን ነው ይሄኛው እናያለን ከዛ ስለዚህ ፕሮባብሊ የሚሆነው የመጀመሪያው ማርኬት ሺፍት ጠብቁ እዚህ ላይ ግቡ ማለት አይደለም ማርኬት ሺፍት ጠብቁ ከዛ እቺኛው ታርጌት እናደርጋለን ማርኬት ሺፍት ጠብቁ ማርኬት ሺፍት ሁለተኛ ደግሞ እቺኛው yes አርገው ስልክን እኮ ያየነው ሪስክ ኦኬ አሊሳችን እናጠባለን ታርጌት እያደረገን ቀስ እያለን እንሄዳለን ማለት ነው ስለዚህ ሁለቱን ነው የኛ አይ ቲንክ ኔክስት ዊክ 1 to 7 1 to 4 ስለዚህ ካረንትሊ ኤክስፔክት የምናደርገው ይሄንን አይደለ ቤኪ ምንድነው ስቲምታ ዝም እየሰማችሁ ነው አሪፍ ነገር ነው እየሰራችሁ ያለው ስልኩ ተበላሸና አሁን በፒሲ ብቻ ነው ትሬድ ማድረግ በሚታዛ ነው አዝኖ ብታዩት ስልክ መስራት የምትችሉ ሎክ ነው ያደረገው ስልክ መክፈት የምትችሉ ሰዎች ክፈቱለት ያወራችሁት ነገር በቃ እኔም ያሰብኩት ነገር ነው እንደሱ ነው ያሰብኩት ትላንት ምን እና ኤቢስ እናወራበት የነበረው እቺ ፓርት ላይ ትወርዳለች ነው እዚህ ጋር ሺፍት ከጠበቅን ሴል ካረግን እዚህ አካባቢ ይወርዳል ብለን ያሰብነው በቃ ዲፐር ደግሞ ከወረደ እዚህ ጋር ነው ባይ እናረጋለን እንግዲህ ያው እኔ ፓርሻል እየዘጋጋው ነው የሚሄደው ያቃሉ ነው ፓርሻል 1 2 3 ፖዚሽን ከፍቼ ፓርሻል እየዘጋጋው ነው የሚሄደው እስቲ ማርኬት ኦፕን ላይ እናየዋለን ኤግዛክትሊ ያ ኤዥያ ያ ስለዚህ አይ ቲንክ ሁላችንም አንድ ሴትአፕ ኤክስፔክት እንደ ላስት ዊክ this week በጣም አሪፍ ሴል ነበር ያፈስ ነው እንትናና አውርታ አይታችኋል ወይ አይታችኋል ዴይሊ ኢምባላንስ አለ ክሬተር ጋር which is why ሁለተኛው ዞን ስትሮንገር ነው ኦኬ የትኛው ያትሷ ዴይሊ ሎ ላይ ራሱ ማለት ነው ባላንስ በቃ እዛ ጋር ነው ታዲያ ትሬድን ቴክ ማድረግ ያለ ዴይሊ ባላንስ ውስጥ ሲገባ ያኛው ዞን ማለት ሪጀክት ይደረግ ይችላል ሶ ኦኬ ይሄ ዴይሊ ባላንስ ካለ ዴይሊ ባላንስ ካለ በዊክ ሊሰበሰብ ይችላል ገብቷል ዴይሊ ካንድሉ ወርዶ እቺን ዲማንድ ታፕ አርጓት ጥሩ ሆነ ሪአክሽን አንዴማ like ዞን will be respected ቅድም 4 hour ላይ ማለት ነው የሆነች እቺ ኤሪያ ታለች it's part of the daily imbalance አይደለ እዚህኛው ዴይሊ ኢምባላንሱ ከሱታችን ከ33 10 ነው የሚጀምረው ቅድም like liquidity internal range liquidity ያላት ዴይሊ ኢምባላንሱ ከዚህ እስከዚህ እቺ ቴክ ተደርጎ እዚህ እስከገባ እኮ ይሄ በቃ ኦሬዲ ሁለተኛው ዞናችን ማለት ነው ለዛ ነው I think this zone is stronger ይሄኛው ዊክሊ ሎ አካባቢ ሲተጋው ስለዚህ I think it's a safe trade ኮንፈረንስ አላይን አደረገል እዛ ጋር ከመጣ ሪስክ ኦን ሪስክ በጣም ኃይለኛ ሪስክ ኤግዛክትሊ 75% ዲስካውንት ላይ ነው ብዙ ነገር አላይና ነው ፎር ኤፍቢጂ ዴይ ኤፍቢጂ ዲስካውንት ላይ ነው ያቺ እንደ ሊኩዊዲቲ ነው የምትሆነው ስለዚህ እሱ ነው ይባርኩ ተቃርገው ወደ ላይ በጣም ጸዳ አይዲያ ሰጥቷል what to do Monday ስለዚህ በቃ ቁጭ ለማየት ነው ሰንበት ምን ያደርጋል ቀስ ያለ የሚወርድ ከሆነ ቴምፖራሪ ሾርት ካገኘን አሪፍ ቦታ ካገኘን ሾርት እናደርግ እንችላለን ካልሆነ ግን አይወለ ያወራ ነው ወደ ላይ ገንጥሎ የሚያልፍ ከሆነ ድጋሚ ሌላ ሴትአፕ መስራት ይችላል ማለት ነው ስለዚህ ወይ ደግሞ ይሄንን ብሬክ አውት ያደርገው ፍሬሽ ዲማንድ ዞን ክሬት የሚያደርግ ከሆነ ወደ እሱኛው አቴንሽናችን እየሰጠን እንሄዳለን ስለዚህ ሰኞ ማርኬቱ ሲከፍት ስፔሻሊ ኤዥያ እና ለንደን ላይ ትሬድ ባታረጉ መክራለሁ ምን እንደሚወስለም ኤዥያ አሪፍ በኋላ ከለንደን በኋላ ወይ ኤዥያ እንኳን አይሆንም ኒውዮርክ ማርኬት ኦፕን like once it shows it's like በቮሊዩም ወርታች ከወረደ ሁሌም like ዴይሊ ኢምባላንስ ላይ በጣም ጸዴ ትሬድ ላገኝ ይችላል ዴይሊ ኢምባላንስ ሬል ነው ዴይሊ ኢምባላንስ ሪስፔክት የሚደረገው I think everybody but big trade ይሰራ ነው በዛ ነው ሁላችንም ዴይሊ ማርኬቲንግ ባላንስ በጣም ሪስፔክትድ ይሆናል ብዙ ጊዜ በጣም like short trade ነው ኤግዛክትሊ ስለዚህ ይሄ ነበር የነበረው ሳምንት የነበረን ትሬድ ደግሞ በደንብ ላይቭ ላይም ገብተን በደንብ ስላወራ ነው ያለፈውን ትሬድ መድገም አይጠበቅብንም ምን አይነት ትሬድ ፖዚሽኖች ቴክ እንዳደረግናል ስለዚህ ደስ የሚለኝ ከኛም ደግሞ አካውንት ከኛ ዩቲዩብ ቻናል በጣም ደስ የሚለኝ ብዙ ጊዜ የምንለቀው ፎርካስቱን ፕሪዲክሽናችንን እንጂ ያለፈ ትሬድ እንደዚህ ቴክ አድርገናል እንደዚህ ሆና እንደዛ ሆና ነው የሚል ብዙ ሰው የሚለቀው እሱ ነው ያለፈ ትሬድ ስለአነሰሰኝ ፊውቸሩን ግን እኛ እንደዚህ ፖስት አድርገን ከሆነ ካሁን የሆነ ነገር ትማሩበታላችሁ እኛ ትሬድ የምናደርገውን ፖስት አድርገናል ኔክስት ዊክ ያለን እንዳለ ትሬድ ሴትአፓችን ይሄን ነው የሚመስለው ስለዚህ ጋይስ እናንተ ማስተያየት ካላችሁ ኮሜንት ላይ አሳውቁን ኤኒቲንግ ቴሌግራም ላይ ገብታችሁ ጆይን አድርጋችሁ እዛ ላይ ማለን ሉሌም አለ ቤኪና ሆሜ እኔም አለኝ የሆነ ልጅ አሁን ቴክስት አድርጎኛል by the way እሺ ቴክስት ላከለ ልጅ ምን እንደሚለው ሰላም ቤኪ ምን ይሄን ሜንት ፈንዲንግ ፕሮግራም ተቋቋለ
የቀረጽከው እኮ ነው ካላ ቪዲዮ ላይ ይገባል። ወይኔ እሺ ሜን ፈንዲንግ ፕራይቬት ነው። እሺ ቤኪ በዛው ይመልስ። ሜቨን ነው ሜን እኔ ይቅርታ አላውቀውም። እኔ የምጠቀመው ፈንዲንግ ፒፕስ እና ፈንድ ኔክስት ነው። ትናንት እንደተናገርኩት እዛ ላይ ነው ቻሌንጆቹን ምናምን ነገር 3 ዴይ ነበረው። ይቅርታ አላውቀውም። እንግዲህ ቴክስት አደርግልሃለሁ። ፕራይቬት ላይ እዛው ትመልስለታለህ። ሜቨን የሚባል ነው የምናውቀው። ተራሰምቸው ማለት ሜንት የሚባል ፕሮፈር ማናውቅም። ስለዚህ ከረንትሊ ዊክሊ ሃይ ላይ ያለው ሰፕላይ ዞን ላይ ያለው እዚህ አካባቢ ባይ ለማድረግ ባትሞክሩ ነው እመክራለሁ። ቢያመልጣችሁ ይሻላል ከረንትሊ ካለበት ቦታ ላይ ከመግዛት ወደ ዲስካውንት እስኪመጣ መጠበቅ ነው። ከረንትሊ ያለን ሴታፕ ይሄን ይመስላል። ኤኒቲንግ አድ ማድረግ የምትፈልጉት ነገር ካለ ና ሪሊ ላይክ ጀስት አሪፍ ትሬዲንግ ዊክ ይሆንላችሁ ነው። ዛሬ ሳምንት ደግሞ ከፕሮፊቶቻችን ጋር እንገናኛለን። ቴሌግራም ላይ በደንብ አፕዴት እንዳደረጋለን። ያ ቴሌግራም ላይቭ ትሬዲንግ ከቻልክ እንግዲህ ግባ። ላይቭ እየሞከርኩ ነው። ላይቭ ትሬድ ነው ኤክስኪዩት ምናረው ዲማሪዞም ላይ እንደገባ ኤግዛክትሊ ላይቭ ሁለቱም ላይ ከመጣ አስታውሱ። እዚህኛውም ላይ የመጀመሪያውም ላይ እቺኛው ላይ እዚህ ላይ ከመጣ ላይቭ እንገባለን። ሁለቱም ላይ ላይቭ ለመግባት ሞክራለሁ። ሁለቱም ላይ እንገባለን፣ አንድ ላይ እንበላለን። ስለዚህ ጋይስ ቴንክ ዩ ፎር ዋቺንግ። ይሄን ይመስላል የዛሬው የዩቲዩብ ቪዲዮአችን። ኔክስት ዊክ በሰላም እስክንገናኝ ድረስ ላይክ ፎሎ ሰብስክራይብ